ቀይር ይመስለኛል። ማሻላ ነው። በጣም ቆንጆ ነው። ይኸው አልደረቀም ማለት ልስልስ እንዲያለ ይሄን ይመስላል ማለት ነው። ሰርታችሁ ሞክሩት። በጣም ቆንጆ ነው ማለት ነው። እዚህ ጋርም ይሄው እንትን ያደረኩበት እዚህ ጋር ይሄው እንደምታዩት ይሄን ይመስላል ማለት ነው። ማሻአላ። ስለዚህ ሰርታችሁ ሞክሩት ማለት ነው። ተወዱታላችሁ ወዶችዬ። በጣም ቆንጆና ልስልስ ያለ ለአመጋገብ ለሁላችንም ጠቃሚ የሆነን ነገር ነው ማለት ነው። ሰርታችሁ ስትቀምሱት ደግሞ ትወዱታላችሁ። ይህን ይመስላል ማለት ነው የዛሬው ስራችን እና ይሄ ትንሽ ሸርበት የጨመርኩበት ትንሽ ጣፋጩ ያን ያህል እንትን ያለ ነው። የፈለገ ይጨምራል፣ ያልፈለገ ደግሞ አለመጨመር ይችላል እላችኋለሁኝ። የኔዎች እናንተም ሰብስክራይብ ላይ እያደረጋችሁ አበረታቱኝ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ታበረታቱኝ እህት ወንድሞች በጣም ነው የማመሰግነው። ከልብ ክበሩልኝ። በያላችሁበት አላህ ይጠብቃችሁ፣ ድፍ ያደርጋችሁ እላለሁኝ። የኔ ወዶች የሀገራችንን አማን ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱህ። አቶ ውድና የተወደዳችሁ የተከበራችሁ ወንድሞች ሰላም ብያለሁ። በያላችሁበት አላህ አማን ሰላም አለ ያደርጋችሁ እያልኩኝ እስኪ ዛሬ ደግሞ የፎሎደር አሰራር አብረን የምናይ ይሆናል፣ ወይም ማህለብያ ማለት ነው። ስለዚህ ፎሎደር ማለት እንግዲህ ያው ሁላችን እናውቃለን ማለት ነው። ይሄ ነው ሰላምሬ አዘጋጅቼዋለሁ ማለት ነው። በዚህ መልኩ ይህ እንግዲህ አንድ ብርጭቆ በዚህ አንድ ነው የምናደርገው ማለት ነው፣ በሚበቃ ልክ። ስለዚህ አብረን እንስራ፣ ተከተሉ ወደ ስራው ማለት ነው። እናንተም ሰብስክራይብ ላይክ እያደረጋችሁ አበረታቱ። ሀገሬ ልጆች ያደረጋችሁኝም በኮሜንት አስቀምጡልኝ። ቤተሰብ እንሆን ማለት ነው። የመጣችሁን ሰብስክራይብ ላይክ ኮሜንት እያደረጋችሁ የምታበረታቱኝ እህት ወንድሞች በጣም ነው የማመሰግነው። አላህ በያላችሁበት ይጠብቃችሁ። ያደረጋችሁ የሚያደረጋችሁ ማለት ነው። ስለዚህ ቤተሰብ የሚያመናችሁ ሁሉኝ እላችኋለሁ። አብረን እንስራ፣ ወደ ስራ። እዚህ ጋር እንግዲህ እያጠብኩት እንገኛለሁ ማለት ነው። በደንብ ማጠብ አለብን። ስለዚህ አጥበን ነው የምንሰራው ማለት ነው። ይኸው እዚህ ጋር እንግዲህ ወደሽ እያጠቤ ጨርሻለሁ ማለት ነው። እዚህ ጋር ውሃው በደንብ ይንቀፈቀፋል። ከዛን በኋላ ለብቻ ይህንን ማብሰል አለብን ማለት ነው። እናበስላለን። ያው እንደምታውቁት አንድ ብርጭቆ ብቻ ነው የተጠቀምኩት። ያው እንግዲህ እንዳጠቃቀማችን የእሱ ብዙ ስለሚመጣው ትንሹም ስለሆነ እንትን የሚባለው የምንጠቀመው። ስለዚህ ያው በሚበቃ ልክ አድርጌያለሁ። እናንተ በሚበቃችሁ ልክ ሁለትም ሶስትም ማድረግ ትችላላችሁ ማለት ነው። ስለዚህ እስኪ አብረን እንስራ፣ ተከተሉ። አሁን እዚህ ጋር አጥቤ ጨርሼ አዘጋጅቼ እዚህ ጋር አምጥቼዋለሁ ማለት ነው። አሁን እናደርጋለን በዚሁ ብርጭቋችን በዚህ 5 ብርጭቆ ውሃ አድርግና አበስለዋለሁ ማለት ነው፣ ለብቻ እዚህ ጋር ማለት ነው። ይሄንን ፎሎዶሩ ስለዚህ ተከተሉኝ፣ አብረን እንሰራለን ማለት ነው። አምስት ብርጭቆ ውሃ ጨምራለሁ። አሁን ይሄንን እናበስላለን ማለት ነው። ኢንሻአላህ ከመጨረሻው ድረስ ተከታተሉ። ሚዶች አብረን የምንሰራ ይሆናል ማለት ነው። እስከሚበስልልን ድረስ ወደ ሌላው ስራ እንቀጥላለን ማለት ነው። እዚህ ጋር አሁን እንደምታዩት ባዶ
ብረት ድስት አዘጋጅቻለሁ ማለት ነው። ስለዚህ እዚህ ላይ ደግሞ ያንን የምንሰራበት ውሃ ብዙ በብርጭቆ እናዘጋጃለን ማለት ነው። በዚሁ ለሁሉ በተጠቀምበት ብርጭቆ ማለት ነው። ከዚህ ተከተሉ አብረን ዛሬ የምንሰራው ማለት ነው። እስከ መጨረሻው ድረስ አብራችሁ ሆኑ። አሁን እንደምታዩት እንግዲህ 8 ብርጭቆ ውሃ ጨምሬያለሁ ማለት ነው። እዛ 5 ብርጭቆ ለሁሉም ተጠቅሜያለሁ ማለት ነው። ስለዚህ አጠቃላይ 13 ብርጭቆ ውሃ ነው የምጠቀመው ለሁሉም ለማቅረቢያ ማለት ነው። ስለዚህ እዚህ ጋር የምንጨምረውን አብረን የምናይ ይሆናል ማለት ነው። ተከታተሉን እስከ መጨረሻው አብራችሁ ማለት ነው። ይሁድች ሁሉዳችን እዚህ ጋር እንግዲህ የፈላ ይገኛል ማለት ነው። እንግዲህ ሰዓቱን ቅልሽ አድርገን እንዲሟሟ ነው የምንፈልገው ማለት ነው። ስለዚህ ሰዓቱን በጣም መንቀንስ ነው እናበስለዋለን ማለት ነው። እዚህ ጋር እንግዲህ እንደምታዩት እንደዚህ የሆነ በቃ ሞት በራሱ ጊዜ ቀስ እያለ ነው የሚለው የሚቀልጠው ማለት ነው። አሁን እንግዲህ እዚህ ጋር 8 ብርጭቆ ካዘጋጀሁት ላይ እነዚህን እጨምራለሁ ማለት ነው። እንግዲህ ሀሊመር ነው 1 ሀባ ጨምራለሁ። እዚህም ደግሞ ኒዶ ወተት እዚህ ጋር ማለት ነው። ይህንን ነው የምጨምረው ማለት ነው። ተከታተሉ አብረን ወደ ስራ። እንግዲህ እዚህ ጋር ምንም ነገር እሳት ሳንለኩስ ማለት ነው እንትን እንዳይልብን እዚህ ጋር ወተታችንን እንጨምራለን ማለት ነው። በዚህ ጋር 16 ጨምራለሁ ማለት ነው። ምክንያቱም በእያንዳንዱ 2 ማድረግ አለብን ማለት ነው። ለምን መድረቅ ስለሌለበት እንዳይደርቅብን ማለት ነው። ስለዚህ ይሄኛውን ከመታን በኋላ እዚህ ጋር ሀሊብ ወይም ይህንን ወተታችንን ማለት ነው ሀሊመር 1 እንጨምራለን ማለት ነው። ስለዚህ ተከታታይ እስከ መጨረሻው ድረስ ማለት ነው አብረን እናይ። እንግዲህ ሀሊመራችንን ጨምረን ጨርሰናል ማለት ነው። በኋላ ተከትሎ ሳትንቅንስ አድርገን እናፈላዋለን ማለት ነው። እስከሚበስል ጀምሮ ይህንን ምስጋ እናፈላለን ማለት ነው። አሁን ሀሊመራችንን እንጨምራለን ማለት ነው። ይህንን አሁን ሱከር በዚህ 1 ነው የምንጨምረው። ታውት ምክንያቱም ሱከሩን እንደ ሰው አፈላለጉ መጨመር ይቻላል። ትንሽ የሚጋ ያለው ሱከር ብዙ አይፈልግም ማለት ነው። እናንተ 1 2 እንዳፈላለጋችሁ መጨመር ይችላል። ሱከሩ ችግር የለም።
አሁን እዚህ ጋር ይሄኛውን አሁን ጨርሰናል ማለት ነው። ወደ ሆልዱ እስቲ ሆልዱ ነው የሚሆነው ማለት ነው። ይኸው ሆልዱ ጨርሻለሁ ማለት ነው። በስሏል። እንግዲህ እንደምታዩት በዚህ መልኩ ውሃ ሆኖ ማምቶ በስሎ ጨርሷል ማለት ነው። ይህን መስሎኝ የት ነው የምንገለብጠው? ወተታችን ላይ እንደመልቃለን ማለት ነው። ከዛ እስከ መጨረሻው ድረስ ተከታተሉ። አብረን የምናየው ማለት ነው። ጨምረን እንደመለቀና ትንሽ እናቆየዋለን ማለት ነው። ሁሉም ስለበሰለ ብቻው መደባበቅ ብቻ ነው ያለብን። አሁን እንደዚህ ካደረግን በኋላ እናወርደውና ትንሽ እናቀዘቅዘዋለን ማለት ነው። እቃችን እናዘጋጅና እቃችን ላይ እንጨማምራለን ማለት ነው። ከመጨረሻው ድረስ ተከታተሉ። እውነት ሰርታችሁ ተቀምሱታላችሁ ማለት ነው። ተወዱታላችሁ። ምክንያቱም ያው ቀለል ያለ ነው ሲበሉትም ሲሰሩትም ማለት ነው። ያህል የሚከብድ አይደለም። እንግዲህ አውሬ ሰርቼ ጨርሼ አውርጃለሁ ማለት ነው። አውሬ አዘገጃችን እንገባለን ማለት ነው። ስለዚህ እቃዎቼ አጣጥቤ አዘጋጅቻለሁ ማለት ነው። አብረን እስከ መጨረሻው ድረስ ተከታተሉ ኢንሻላህ። እዚህ ጋር ሸርበት ወርቅ አዘጋጅቻለሁ ማለት ነው። ምክንያቱም ልጆቹ ስለሚፈልጉት ግማሹ ላይ ትንሽ እንጨምርና እናዘጋጃለን ማለት ነው። እዚህ ጋርም የማይወርዳልኝ አንድ ሻይ ማንኪያ እጨምርበታለሁ ማለት ነው። እንዲህ እንደምታወቅ አዘጋጅቻለሁ ማለት ነው። አዘጋጅተን ከዳርነው ወደ ሄሬጅ እንጨምራቸዋለን ማለት ነው። ስለዚህ ምርጥ ቆንጆ እየሆነ ያስራል ማለት ነው። ይህም እንግዲህ ለብቻ ግማሹን ጨምሬ የሰራሁት ነው። ምክንያቱም በልጆቹ ትንሽ የሚፈልጉበት ነው ማለት ነው። እንደፈለጉት አሰራር ይፈልጋሉ ማለት ነው። ሰርታችሁ ሞክሩት። ቆንጆ የሆነ ቀለል ያለ በተለይ መስኮት ላይ